በጣም እናመሰግናለን። መቼም እግዚአብሔር ቅን እንድናስብ ቅን ልቦና ሰጥቶናል። እሱም በተግባር ለመዋል ሞክረናል። ስለዚህ ይህን ሁሉ እንድናስብ መልካም እንድናደርግ እድል የሰጠን ፈጣሪ አምላክ እግዚአብሔር የተመሰገነ ይሁን። እዚህ የተሰባሰባችሁ ኢትዮጵያውያን ወገኖቼ በተለይ የኪነ ጥበብ ሰዎች እስከ ዛሬ ድረስ ችግር አለ በተባለበት ቦታ ሁሉ እየቀደማችሁ ተገኝታችኋል። ይህንን የተለየ የሚያደርገው እንደምታውቁት አገራችን ያለው የፖለቲካ መዋቅር በብሔር የተደራጀ ስለሆነ አጥሩ በጣም ሰፊ በየቦታው አጥር አለ። ስለዚህ ከሰውነታችን፣ ከኢትዮጵያዊነታችን፣ ከዜግነታችን ተገልለን የትግራይ ችግር ነው፣ የአማራ ችግር ነው፣ የኦሮሞ ችግር ነው ብለን ዳር እንድንቆም ተደርገናል። ይሄን መንፈስ መስበር ስለፈለግን እንጂ ከኛ የተሻለ አቅምና ጉልበት ዩናይትድ ኔሽን አለው፣ አውሮፓ ህብረት አለው፣ አሜሪካ አለው። እነሱ በአንድ ቀን ይህንን ድንኳን የሚሞላ እህል ሊሰጡን ይችላሉ። የኛ ሀሳብ እናንተ ዛሬ እንዳደረጋችሁት ሁሉም ዜጋ ምን አደረኩ ትግራይ ውስጥ ሆኖ ከፋይ ለሚለው ሰው እኔ ያለው አይከፋህም ማለት እንድንችል ነው። መተከል ሆኖ አንገት የሰበሩ ሰዎች አሉ። ቀና በሉ እኛ ያለን አይከፋችሁም እንድንላቸው ነው። የፖለቲካ እምነት ሁላችንም አለ፣ አንስማማም። በፖለቲካ መስማማትም አይጠበቅብንም። እንደ ሰው እንደ ዜጋ እንደ ኢትዮጵያዊ ግን የሄዳ የኛ እዳ ነው። ዳር ቆመን ልክ ሌላ አገር እንደተደረገ እንዲህ ብለን አሻግረን የምናየው ምን ሆነን ነው? ይሄን መንፈስ ነው መስበር የሚያስፈልገው። ዛሬ ያረጋችሁት ይሄንን ነው። እኛ ይመለከተናል። ትግራይ ውስጥ ሆኖ የሚያለቅሰው ኢትዮጵያዊ የኔም ወገን ነው። አይክፋህኔ ያለው ይሄው ያቅሜን አደርጋለሁ እንድትሉ ነበር። አድርጋችሁታል። እግዚአብሔር ይስጣችሁ። ልናደርግ የምንፈልገውም ይሄንን ነው። እንቅፋት ይገጥማችኋል፣ ዱላ ይመጣባችኋል፣ ስድብ አለ፣ ትችት አለ። ይሄን ማለፍ ያስፈልጋል። ከዚህ በፊት አንዳንድ አርቲስቶች እርዳታ ለማድረግ ሞክረው ገና ሲወጡ ተቀጥቅጠው ሸሽተዋል። ህብረተሰቡ ሊያስብ ይገባል። እነዚህ የጥበብ ሰዎች ያላቸውን ተቀባይነት፣ ተሰሚነት ተከታዮቻቸውን አስተባብረው መልካም እንዲያደርጉ ማበረታታት ሲገባ በወጡ ቁጥር መኮርኮም ጀግና ያሳጣል፣ መሪ ያሳጣል፣ ሰው ያሳጣል። አስቡ። መልካም የሚያደርግን ሰው አቅጣጫ ማሳየት ነው። ቢሳሳት እንኳን ኖ በዚህ በኩል ይባላል እንጂ እንደ ጠላት መቀጥቀጥና ከአካባቢያችን እንዲርቅ ማድረግ አብሮናታችንን ያጠፋዋል። ስለዚህ ያደረጋችሁት ነገር በሙሉ ልቤን ነክቶታል። ዛሬ ብዙ ጥሪ አድርገናል። 18ኛ ቀናችን ነው። ጧት መተን ማታ ነው የምንሄደው። ከዚህ ፀሐይ ተፈራርቆብናል። ይህን የምናደርገው ውዳሴ ለማግኘት አይደለም፣ ዝና ለማግኘት አይደለም። በዚህ ዝና አይገኝም። መለመን ዝና አያስመጣም። ግን የነገ ድልድይ መስራት አለብን። ዛሬ ዳር ቆመን እንደ ሩቅ ተመልካች ስንሆን የሚያድጉ ልጆች በመከራችን ጊዜ የት ነበራችሁ ብለው ይጠይቁናል። ይህንን ነው ማለፍ ያለብን። ይህንን ነው ያደረጋችሁት እና አክብራችሁን የመጣችሁት። ቅዳሜና እሁድ የሃይማኖት ተቋማት ቀን ነበረ። ሰኞ የስፖርተኞች ቀን ነበረ። ዛሬ የኪነ ጥበብ ሰዎች ቀን ነው። ግቢው የሞላው በእናንተ ነው። ሐሙስ የመንግስት ባለስልጣኖች ቀን ነው። ከጠቅላይ ሚኒስትሩ ጀምሮ ፕሬዝዳንቷን፣ ሚኒስትሮች፣ ሚኒስትር ዴኤታ ምናምን ኡምታታ ምናምን በሙሉ ጠርተናል። መምጣት አለባቸው። የሚመጡት ስልጣናቸው እንዲያሳዩ፣ በስልጣናቸው ገንዘብ እንዲያዙልን አይደለም። እንደ ዜጋ እኔም ይመለከተኛል ሚኒስትርም በሆን ግዴታ አለብኝ እንዲሉ ነው። ሐሙስ እነሱ ይመጣሉ። አርብ የቤተሰብ ቀን ነው። ቅዳሜ ባለሀብቶችን ጠርተን እናንተን ጠርተን አመስግነን ለትግራይም ለመተከልም በመላ ኢትዮጵያ ችግር ላይ ላሉት ወገኖቻችንም እኛ ያለን አታለቅሱም፣ እኛ ያለን አይከፋችሁም፣ አይዟችሁ እንላቸዋለን። ጉልበታችን እናንተ ናችሁ። አብራችሁ እንድትቆሙ እንፈልጋለን። ስላደረጋችሁልን ሁሉ ለኛ አይደለም የዜግነት ግዴታችሁን ተወጥታችኋልና እናመሰግናችኋለን። እግዚአብሔር ይስጥልን። ዋናው ሀሳባችን በገንዘብ ስንት እናመጣለን ብለን አልጀመርንም። ይሄ ሀሳብ እንዲሰራጭ እንፈልጋለን። እናንተም በሄዳችሁበት ሁሉ ካሜራማን ብቻ አይደላችሁም፣ ዜጋም ናችሁ፣ ኢትዮጵያዊም ናችሁ። እንባ ስታየው እንባችሁ አይመጣም እንዴ? ካሜራው ላይ እንዲህ ስላላችሁ እንባችሁ አይቆምም እኮ ከውስጥ ነው እንባ። ስለዚህ እናንተም ሀሳባችን አድርሱልን። ሁሉ ሰው የዚህ ሀሳብ ባለቤት እንዲሆን ነው የምንፈልገው። ምን አይነት ሀሳብ? ያንተ ለቅሶ የኔ ነው አይዞህ ማለት ሀሳብ። ይሄን ማድረግ ነው የምንፈልገው። በገንዘብ ደረጃ ዲያስፖራው በተፈጥሮ ዲያስፖራ በውጭ የሚኖረው ኢትዮጵያዊ ጎፈንድሚ ከፍተናል። እንትን ጎል የሰጠነው 100,000 ነው።
177 ነው 178 ሺህ ደርሷል። ይቀጥላል። ዲያስፖራው ብዙ ቻሌንጅ ነበረው። እንዳትሰጡ እነ ታማኝ ያሉበት ጸረ ትግራይ ናቸው እንዲህ ናቸው ዘመቻ ተከፍቶበት ነበር። ያን አልፎ እየሄደ ነው ያለው። ይሄ ይቆማል። ማለፍ አለብን፣ እናልፋለን። የስ እኔ ፖለቲካ እምነት አለኝ። እኔ ትግራይን ያስተዳድር የነበረውን ቡድን በጣም እቃወም ረግም ነበረ። ያን ከፖለቲካ መድረክ ላይ እንነጋገራለን። በፖለቲካ መድረክ ምክንያት ግን እናቶችና ህፃናት የሚያለቅሱት ፖለቲከኞች ባጠፉት ጥፋት እንጂ የዚህ ጉዳይ ባለቤቶች አይደሉም። እነሱን ውሃ እናጠጣ፣ የህፃኑን ከንፈር ውሃ እናርስ፣ የደረቀውን ጉሮሮ ውሃ እናርስ። ከዛ በኋላ ታማኝ ላጠፋው በህግ ወይ በአደባባይ መጠየቅ አለበት። ፖለቲካችን ሌላ ጊዜ እናርገው። በምርጫ በምን ያኔ እንፎካከር። ሰው የሆነ ሰው የሚያለቅሰውን እንባ እንጥረግ። በዚህ መንፈስ ስለሆነ በቁሳቁስ ፓስታ፣ ዱቄት፣ ምን ማአት ነገር ልብስ እየመጣልን ነው። በገንዘብ ደረጃ 10 ባንክ ከፍተናል ለሁሉ ሰው እንዲመች። ከዚህ ውስጥ የንግድ ባንክ ወደ 2 ሚሊዮን ደርሷል። ጥሩ ገንዘብ እየሰበሰብን ነው። በመዝጊያው ዕለት የተሻለ ገንዘብ እንደምንሰራ እናውቃለን። እሱ አይደለም ጎላችን። ጎላችን ሁሉም ኢትዮጵያዊ ያገባኛል እንዲል ነው። ይሄ ሀሳብ መሰረጫጨት አለበት። ትዝ ይላችኋል በኔ ይብቃ ምናምን የሚል ቃል ነበረ። ልክ እንደዛ መሆናል። ሁላችን ይመለከተናል፣ ያገባናል፣ የኛ ጉዳይ ነው እንድንል ነው። ይሄን ካደረጋችሁ ከበር በላይ ነው። እግዚአብሔር ይስጥልኝ።